ኢትዮ አርሴ መድፈኞቹ ከዛሬ ጀምሮ በርከት ያሉ መረጃዎች የሚቀርቡበት ነው የሚሆነው። የአርሰናልን ጉዳዮች ብቻ ነው የምናደርስበት። በዚህ ቆይታችን ላይ የኒኮላስ የወቅቱ ጆቨር የአርሰናል የወቅቱ የቆሙ ከሳ አሰልጣኝ የሆኑት አንድ አስገራሚ ከሆኑ መረጃዎች ውስጥ ይፋ የተደረገው በአርሰናል በፈረሙት አዲስ ኮንትራት እኚህ አሰልጣኝ በተለይ ከቆሙ ኳሶች በሚቆጠሩ ጎሎች አማካኝነት አርሰናል በአዲሱ ውላቸው መሰረት ቦነስ አሊያም ጉርሻዎችም ጭምር ታሳቢ ያደረጉ ክፍያዎች እንደሚፈጽምላቸውም ጭምር ይፋ ሆኗል። ይህንንም ተከትሎ በአርሰናል ቤት ውስጥ በጣም አስደናቂ የሚባል ምናልባትም ከዚህ ቀደም አዘውትረን ካልሰማናቸው አዳዲስ መረጃዎች መካከል እንደ አንዱ ሊነሳ የሚገባ ጉዳይ መሆኑን ልናነሳው የሚገባ ነው። ምናልባት ፍሮም ዴድ ቦል ጎሎች መቆጠር የሚችሉበት ሲቹዌሽን እንደሆነ ይታወቃል። ከዛ ባለፈ ደግሞ በቅርቡ በ2024 ነበር በዚህ ቤት ውስጥ ተጽዕኖ መፍጠር የሚችልባቸውን እድሎች አሊያም እስከ 2027 ድረስ የሚያቆየውን ኮንትራት መፈረሙን ያረጋገጠው። እንደነ በአልበርት ስቲቨንበርግ እንዲሁ ደግሞ የቡድኑ ሌላኛው የግብ ጠባቂዎች አሰልጣኝ ከሆኑት ኢናኪ ካና ጋር በመሆን በአርሰናል ቤት ውስጥ የሚያቆይ ነው። ታዲያ 2005 አሁን በቅርቡ ማለት ነው ኮንትራታቸውን ካደሱ በኋላ ምንድን ነው የተደረገው? በአዲሱ ኮንትራታቸው ውስጥ የተካተተ ውል አለ። እሱ ምንድን ነው የሚሆነው? አርሰናል ለእኚህ የ44 ዓመቱ የቀድሞ ፉትቦል ማናጀር ቀጥሎም ደግሞ በፉትቦል አናሊስትነት መስራት የቻሉትን ሰው ከቆመ ኳስ በሚቆጠሩ ጎሎች አርሰናል ለእኚህ ሰው ጉርሻዎችንም ጭምር እንደሚከፍል ነው እንግዲህ ይፋ ያደረገው እና ምናልባት በዚህ ውድድር ዓመት ከተመለከትናቸው የፕሪሚየር ሊግ ክለቦች አርሰናል ከቆሙ ኳሶች 21 ጎሎችን አስቆጥሯል። ይሄ ብቻ አይደለም፣ ከማዕዘን ምቶች በሚሻሙ ኳሶች በዚህኛው ሳምንት ከተመለከትናቸው ውስጥ 16 ጎሎችን ያስቆጠረበት ነው። የእንግሊዝ ፕሪሚየር ሊግ ኦገስት ወር ሲጀምር ከዩናይትድ ጋር ባደረጉት ጨዋታ ሪካርዶ ካላፊዮሪ ካስቆጠረው ጎል ጀምሮ በዚህኛው ሳምንት ጁሪያን ቲምበር እንዲሁም ደግሞ ሳሊባ እስካስቆጠራቸው ጎሎች ድረስ የአርሰናልን የውድድር ዓመቱ 21ኛ የቆመ ኳስ ጎል እንዲሆንም ጭምር አስችሏል። ምናልባት አርሰናል ያስቆጠረው የዚህኛው ሳምንት የቆመ ኳስ ጎል ከተከታያቸው አስቶን ቪላ በ9 ኳሶች ይልቃሉ። አስቶን ቪላ 12 ሲያስቆጠር አርሰናል 21፣ በርንማውዝ 13፣ ከዛ ብሬንፎርድ፣ ከዛ ብራይተን እያለን የምናነሳቸው ክለቦች አሉ። ምናልባትም በፕሪሚየር ሊጉ ከ2012-13 በኋላ ማንቸስተር ዩናይትድ ነበር የዛኔ በርከት ያሉ የማዕዘን ምቶችን ጎሎች ያስቆጠር የተመለከት ነው። ከዛ በኋላ ከተመለከትናቸው አዳዲስ ታሪኮች መካከልም ጭምር በቀዳሚነት የሚነሳ ሆኖ የምንመለከተው ጉዳይ ይሆናል። ይሄ ደግሞ በሚቀጥሉት ዓመታት የአርሰናልን የውድድር ዓመታትንም ጭምር ደግሞ ዲፋይን ማድረግ የሚችል መሆኑን መዘንጋት ያለብን አይመስልምና እኚህ ሰው ማናቸው የሚሉት ጉዳዮችም ጭምር መነሳት ያለበት ይመስለኛል። በ2021 ለሁለት ዓመታት ልክ እንደ ሚኬል አርቴታ ሁሉ በማንቸስተር ሲቲ ቆይታን ማድረግ የቻሉ ሰው ናቸው። ቅድም እንዳነሳ ነው ደግሞ በቆመ ኳስ ከነበራቸው በፊት የአሰልጣኝነት ሚናም ጭምር የነበራቸው ሰው ናቸው። አሁን ምናልባትም በበርሊን የተወለዱ ሰው ናቸው 1981። ከዚያ ባሻገር ደግሞ የቶማስ ፍራንከ ረዳት አሰልጣኝም ጭምር ሆነው ደግሞ በጋራ የመስራት እድል ነበራቸው። ብዙዎች እንደሚሉት ደግሞ ያው በፔፕ ጓርዲዮላ ስርም ጭምር ደግሞ መስራት እድል አጋጥሟቸዋል። ከዛ በኋላ ግን ይበልጥ ሚኬል አርቴታ ቀድሞን በደንብ ያውቃቸው ስለነበረ እንደ ረዳት አሰልጣኝ በጋራ የመስራት እድሉ ስለነበራቸው እኚህን ሰው ከኤቲሃድ ወደ ኤምሬትስ ማስኮብለል የመጀመሪያ ተግባራታቸው ጭምርም ሆኖ የተመለከትናቸው ሰው ናቸው። ፋይናሊ ያም ተሳክቶለት የአርሰናል ጂኒየስ የቆመ ኳስ አሰልጣኝ መባል እስኪያስችለው ድረስ እናም አርሰናል ከዓመታት በኋላ በተለይም ከ2018 19 21 የውድድር ዓመት በኋላ የሚገርመው ከ2018 19 20 በኋላ አርሰናል ያስቆጠራቸው የጎል ከቆሙ ኳሶች ያስቆጠራቸው የነበሩት ጎሎች ወደ 46 በመቶ ነበር ከፍ ያሉት እና በአንጻራዊነት ቡድኑ የሚያስቆጠራቸው ጎሎች ቁጥር ብቻ ከፍ ማለት ሳይሆን የተመለከትናቸው አዳዲስ ነገሮች በተመሳሳይ ቡድኑ ደግሞ ከቆሙ ኳሶች ጎሎች የማይቆጠረበት ቡድን መሆኑንም ጭምር ደግሞ የተመለከትንባቸው የውድድር ዓመታትን ያሳለፈ እንዲሆንም ጭምር ያስቻሉ መሆናቸውን ደግሞ በፍጹም ከማይዘነጉ መካከል በቀዳሚነት የሚነሱ ሆነው
እናነሳቸዋለን። ቡድኑ እንደ ቡድን እኚህን አሰልጣኝ ሲያመጣ ቀደም ብሎ የተመለከትናቸው በተጫዋቾችም ጥራት ደረጃ ፍጹም ተሻሽለው የተመለከትናቸው ተጫዋቾች አሉ። ምናልባትም አርሰናል ለምሳሌ በ2023/24 የውድድር ዘመን ያስቆጠራቸው ጎሎች ከማዕዘን ምት 16 ነበሩ። ገና አሁን በፕሪሚየር ሊጉ 9 ሳምንታት እየቀሩ የዛን ያህል ሪከርዶች ላይ መድረስ ችሏል። በተመሳሳይ ዌስት ብሮሚች አልቢዮን ነበረ ከዚህ ቀደም ይህንን ታሪክ መጋራት አሊያም የነበረው። ከዛ እንደነ ኦልድሃም፣ ሊቨርፑል እና ማንቸስተር ሲቲ እንዲሁም በተመሳሳይ ማንቸስተር ሲቲ ቤስት በነበሩባቸው 2007/8 የ2009/10 የ2011/12 የ2012/13 እና እስከ 2021/22 ድረስ በነበሩት ቆይታዎቻቸው ማክሲመም ያስቆጠሯቸው በአንድ የውድድር ዘመን 15 ጎሎችን ብቻ ነው ማክሲመሙ። አርሰናል የራሱን ሪከርድ ማሻል የሚችልባቸው ቀሪ 9 መርሃ ግብሮችም ጭምር ደግሞ ከፊት ለፊቱ የሚጠብቁት ቡድን እንደሆነ ደግሞ መዘንጋት ከማይገቡን የዚህ ውድድር ዓመታት በጣም ደግሞ ፐርፌክት ከሚባሉት መካከልም ጭምር የሚነሱ ናቸው። ምናልባት አንድ አስገራሚ ከሚሆኑት መረጃዎች ውስጥ የሊቨርፑል የወቅቱ አሰልጣኝ የሆኑት አርነ ስሎት ምናልባት ለተመልካቾች ፍጹም የማይጋብዙ የወቅቱ የቆሙ ኳሶችን መነሻ በማድረግ ቡድኖች ጎሎችን ለማስቆጠር የመጀመሪያ ታርጌት የሚያደርጉት ይሄ እንደሆነ ያነሳሉ እና ይሄ ለተመልካቾች ብዙ ተዝናኖትን የማይመርጡ የክለቦች ያጫወት መንገድ በአብዛኛው ጎሎችን ለማስቆጠር የሚጠቀሙባቸው መንገዶች አሊያም አማራጮች የቆሙ ኳሶች ስለመሆንም ጭምር ያነሳሉ እና ነገር ግን በዘመናዊ የእግር ኳስ የውጤት ማምጫ ትልቁ መንገድ ብለን ከምናነሳቸው ውስጥ የቆሙ ኳስ ደግሞ እጅግ በጣም መሰረታዊ የሚባል የእግር ኳስ ለውጥን ማምጣት የሚችል ጎሎች እንዲቆጠሩ ትልቁን አስተዋጽኦ የሚያበረክቱም ጭምር ደግሞ መሆናቸውን እያስተዋልንባቸው የሚገኙ የፕሪሚየር ሊግ ብሎም የአውሮፓ ቻምፒየንስ ሊግ ምሽቶችን እያስተዋልን እንገኛለን። እንዲህ አይነት ትችቶችን ከማድረግ ይልቅ በፕሪሚየር ሊግ ውስጥ ጠንካራ ተፎካካሪ ሆኖ ለመገኘት ክለቦች በቆሙ ኳሶች ላይ ኤክስፐርት ያደረጉ ባለሙያዎችን ማምጣት እጅግ በጣም አስፈላጊ መሆናቸውንም ጭምር እንመለከታለን። በሲዝን ውስጥ አርሰናል ማድረግ አሊያ ማሻል ከቻላቸው ያለፉት 3 እና 4 የውድድር ዓመታት የኒኮላስ ጆቨር ወደ ኤምሬትስ እንዲመጡ ያደረጉበት መንገድና ከዛ ባሻገር አሰልጣኙ የሚያስፈልጋቸውን አይነት ለምሳሌ በጣም ግዙፍ የሆኑ ቴክኒካሊ የእሳቸውን ሀሳብ በቶሎ መረዳት የሚችሉ ተጫዋቾች ፕላስ ደግሞ ቡድኑ እንደ ቡድን በመከላከሉ ላይ እጅግ በጣም ጠንካራ የሆነ ከዛ ባለፈ በማጥቃቱም ደግሞ ፍጹም ፐርፌክት የሚባል አይነት ምሽቶችንም ጭምር የሚያሳልፍባቸው የፕሪሚየር ሊግ መርሃ ግብሮች እንዲኖሩት ያስቻሉ ተጫዋቾችም ጭምር የተመለከትንባቸውን የውድድር ዓመታትን እያስመለከቱን ይገኛሉ። በዚህ ውስጥ ሌላው በጣም በትልቁ ውጤት ካሻሻሉ ክለቦች መካከል በትልቁ የሚነሳው አርሰናል መሆኑን የተመለከትንባቸው የውድድር ዓመታትን በደንብ እያስተዋልን እንደምንገኝም ጭምር በቅርብ ጊዜ እየተመለከትነው የሚገኘው ፕሪሚየር ሊግ ቆይታዎቻቸው የሚያስደንቁንም ጭምር ሆኖ የተመለከተን ነበር እና በማንቸስተር ሲቲ 2019ና 2021 የውድድር ዓመታት የቡድኑን የቆሙ ኳሶችን መነሻ በማድረግ ፕሮግረሶቻቸው ፍጹም ያስደንቅ ነበር። እሳቸው ከመምጣታቸው በፊት ቡድኑ ከቆሙ ኳሶች ጎሎችን በማስቆጠር 17ኛ ደረጃ ላይ ነበር የሚቀመጠው። እሳቸው ከመጡ በኋላ አንደኛ ደረጃ ላይ ሆኗል። በ2021 ከዛ በፊት ከነበረው የውድድር ዓመት አንጻር ከተመለከትነው ቡድናቸው 4ኛ ደረጃ ላይ መቀመጥ የሚችልባቸውንም ጭምር ውጤቶች እንዲያስቀምጡ ያስቻሉ ናቸውና እግር ኳስን ለምሳሌ እንደነ ማትስ ቡትጌሪት የተሰኙ ሰው ምን ይላሉ ስለ ኒኮላስ ጆቨር ሲናገሩ ለእያንዳንዱ በቡድናችሁ ውስጥ ውጤት ለሚመጡት ነገሮች በተለይም ከመጋረጃው ጀርባ በደንብ የሚለፉ አይነት ሰዎች በእቅዶች ውጤቶቹ እነዚህ የቆሙ ኳሶችን ተጫዋቾች ላይ እንደሚሰሩ ከዚያ ባሻገር ደግሞ እግር ኳስንም ጭምር የሚረዳበት መንገድ በጣም አስደናቂ ስለመሆኑም ጭምር ያነሳሉ። ይህንም በተመለከተ ራሱ አርሰናልን ጭምር ደግሞ ከዛ ቀደም ከነበሩት የውድድር ዓመታት አንጻር በአማካይ ቡድኑ ያስቆጠራቸው ከነበሩት 23.5% የማዕዘን ምቶችን ወደ ጎልነት የመቀየር ኮንቨርዥን ሬቱ ምናልባትም በ2021 የነበረው የቡድኑ 20ኛ ደረጃ ላይ እንዲቀመጥም ጭምር የሚያስችለው ነበር። ልክ እሳቸው ከመጡ በኋላ ቡድኑ ወደ 38.8% በአንዴ የኮንቨርዥን ሬቱም ጭምር ከፍ ማለት እንዲችል ያስቻሉ መሆናቸውንም ጭምር የተመለከትንባቸው አጋጣሚዎች ማስተዋል የሚቻል ነው። አሁን የእሳቸውን ኮንትራት በአርሰናል ቤት ውስጥ ለሚቀጥሉት ዓመታት ከዚህ የተሻሉም ጭምር እንዲሆኑ በማድረግ ደረጃ
ያ ፕሮዳክቲቭ የሆነው የቆሙ ኳስ የማሰልጠን የቤት ስራቸው ከዚህ የተሻሉና ፕላስ ደግሞ በቡድን ውስጥ ምናልባትም ተነሳሽነታቸው እንዲጨምርም ጭምር ከማድረግ አንጻር ያደረጉት ለሚገኘው ስራ በትክክል የሚመጥነውን አርሰናል ብልጠት የተሞላበትን አግሪመንት ዲል ማድረግ ችሏል ብለን መናገር በምንችልበት ልክ ያስፈረማቸው ኮንትራት ፍጹም አስደናቂ ነው ማለት እንችላለን። ይህን እስከ መች ድረስ ይዘው ይቀጥላሉ የሚለው ጉዳይ ሌላው ከሚጠበቁት መካከልም ጭምር የሚነሳ ርዕሰ ጉዳይ ሆኖ የሚቀጥል ነው። ምናልባት ግን ለአሰልጣኙና ለአርሰናል ቀጣዮቹ ዓመታት የተሻሉም ጭምር መሆን እንዲችሉ የኚህን አሰልጣኝ በክለብ ውስጥ ማቆየት ኢትስ ማንዳቶሪ፣ የትኛውም ተጫዋች ሊያቀና የሚችልበት እድል ሊኖር ይችላል። እኚህ አሰልጣኝ ግን በክለብ ውስጥ አስፈላጊነታቸው ምን ያህል አስፈላጊ እንደሆነ በጎሎቻቸው በቡድናቸው የውጤት ማምጣት በቡድናቸው ተጽዕኖ መፍጠር ደግሞ በደንብ እያስተዋልናቸው የሚገኙ መሆናቸውንም ጭምር እየተመለከትናቸው የሚገኙ ናቸው። በጀርመን የተወለዱ ነገር ግን ፈረንሳይ ዜግነት ደግሞ ያላቸው መሆናቸውን ደግሞ እየተመለከትን ነው እና አሁን ቦነስን ያካተተ የአርሰናልን የአሰልጣኝነትን ሚና ተረክበዋል። ቀጣይ ምን ሊሆን ይችላል የሚሉት ጉዳዮች በጣም ከሚጠበቁት መካከልም ጭምር የሚነሱ ናቸው እና በጣም ፐርፌክት የሚባሉ የውድድር ዓመታትን ወደዚህ ቡድን ከመጡ በኋላ እያሳለፉ ነው እንግዲህ የሚገኙትና የኒኮላስ ጆቨር የውድድር ዓመቱ በስኬታማነት መጠናቀቅ የሚችለው እርግጥ ነው አርሰናል ዋንጫውን ሲያጠናቅቅ ነው። 9 ሳምንታት ይቀሩታል አርሰናል። በእነዚህ ቆይታዎች እያንዳንዱን ጨዋታዎች እያሸነፉ መጓዝ በጣም አስፈላጊው ከሚባሉት መካከልም ጭምር አንዱ መሆኑን እያስተዋልንባቸው የሚገኙ የፕሪሚየር ሊግ መርሃ ግብሮች ይኖሯቸዋል። የመድፈኞቹ ዋናው ሰው የኒኮላስ ጆቨር ወደ አርሰናል ከመጡ በኋላ እያስመለከቱን የሚገኙት ቆይታ ፍጹም አስደናቂ ነው። አሁን ደግሞ በቆሙ ኳሶች ለሚቆጠሩ ጎሎች አርሰናል ቦነስ ለመክፈል መስማማቱ ነው የተረጋገጠው።